ታኅሳስ 19 ለኛ ልዩ ቀን ናት። በታኅሳስ ገብርኤል ይከብራል። በታኅሳስ ገብርኤል ከፍ ይላል። አገራችን ኢትዮጵያና ቤተክርስቲያን ዛሬም ቅዱስ ገብርኤልን ትሸዋለች። በጣም ያስፈልጋታል ቅዱስ ገብርኤል ለሀገራችን። ኃጢአት በስቶባት በኃጢአት የምትተራመስ ሰማዕታቶቿ እንደ ግፍ የሚታረዱባት ለቤተክርስቲያን ይድረስላት። ጠላቶቿን ድል እያደረገ ዳግም ወደ ልዕልና ማማ ያድርሳት። ሰለስቱ ደቂቅን አራተኛ ሆኖ እንዳዳናት በእኛም ሕይወት ውስጥ ሁለተኛ የሆነ ቅዱስ ገብርኤል ይታይልን። ገብርኤል የሕይወታችን ሁለተኛ ይሆንልን። እኛም ቅዱስ ገብርኤልን እንወደዋለን በጣም እኛም በጣም ዛሬ እርዳን እንለዋለን። አይቻልም የተባሉ ጊዜያትን እኮ ቅዱስ ገብርኤል አሻግሮናል። ሰዎች ጨለማ ሕይወት ውስጥ መርተው እናንተ አትጠቅሙም አትረቡም ተብለን እኮ አንድ ጊዜ ቅዱስ ገብርኤልን ማረዝ ስንለው እኮ ከስንት ነገር እኮ አስታርቆናል። ስንት ጊዜ እኛን ራሱ ከእሳት ወላፈን እኮ ወጣል። ቅዱስ ገብርኤል ለሰለስቱ ደቂቅ ብቻ ሲሆን ለእኛም ዛሬ ረዳያችን ነው። አይደለም በሚያጠፋ የስጋ የእሳት ወላፈን ቀርቶ ከስንት የኃጢአት ወላፈን እኮ ነፃ አውጥቶናል።